እንደዚህ ብላ ሴፍ ያደረገችው? ሄሎ፣ የኔ ስልክ ነው ያነሳሽው? ማን ነው እንደዚህ ብላ ሴፍ ያደረግሽው? አይ ምንም፣ እናቴ ናት። እናትሽ ነው ማይላቭ ብለሽ ሴፍ ያደረግሽው? አጨረጥልኝ እባክሽ። ፈሪሃ ያለችው ልክ ነው ማለት ነው። ምንድን ነው ያልሽው? አዎ ተከተፍ። ምንም አይከተፍ ሽንኩርት ነው ዛሬ ደግሞ። እዚህ ቤትማ የሆነ ሰራተኛ ያስፈልገኛል። ችችን ደግሞ ዛሬ ተጋድማ ምን አባቷ ነው የምትሰራው? መና አስተነግጥሽ ነው። ምን ነው ይሄን ያላስፈራለሁ እንዴ? አይ ሌላ ጊዜ አንኳኩተሽ ነው የምትገቢው ብዬ ነው። ምነው እቴ አንዳንዴም ይሰለቻል እኮ። የምትሄጂበታለሽ እንዴ? አይ ምናልባት ቤት ውስጥ ስትቀባቢ ነው። ምን ልበል ታዲያ? አይተሽኝ አታውቂም? ሌላ ጊዜም እኮ ቀባባለሁ። እኔ አሁን ያንቺ የመቀባባት ፕሮግራም ለማየት አይደለም የመጣሁት። ታውቆሻል። እየተቆጣሽ ነው። እንዴት ነው የማልቆጣው? ቀኑን ሙሉ ስሰራ እኮ ነው ያልኩት። እና ምን እናለው? ተነሽና ግዢኛ። እኔ ከኔና ከአንቺ ውጭ እዚህ ቤት ሌላ ሰው አለ? አይ እኔ እኮ ሰርቼ አላውቅም ብዬ ነው። ከዛሬ ጀምሮ ትሰሪያለሽ። ስልክ የደወለ ሰው ነበር? ኧረ በጭራሽ። ደግሞ እዚህ መተሽ ስልክ መነካካት አይቻልም። እሺ አጎቴ አረሳሁትም። እሺ እዛ እንድትገተሪ እኮ አይደለም የጠራሁሽ። ሲጀመር ለምን ነው የምትቆጪው? ሲቀጥል አሁን እንደማድረግ አልነገርሽኝም። ውይ የኔ ልጅ ሲደክመኝ እኮ ነጫነጫለሁ። ይቅርታ። እሺ ምንድን ነው ማግዝሽ? ንገሪኝ። በቃ እነዚህን ከታትፊያቸው። ያቺ ገረድ ብትኖር ኖሮ እኮ እሷ ትሰራው ነበር። እባክሽ እህት ፈሪሃ እንደዚህ እያልሽ አትጥረት። ኧረ አሁን አባትሽ አንቺን ብቻ ነው የሚወድሽ። ደስታሽን ማጣጣም አለብሽ። በኩር ድራማ በዛሬው ክፍል እንደሚከተለው አድርጌ አቀርብላችኋለሁ። ባለፈው ክፍል ላይ እንዳየነው መናና እንዲሁም ደግሞ ህይወት ባደረጉት ነገር ዛሬ ላይ ፈሪሃ ወደ ሀገሯ ወደ አጎቷ ቤት ተመልሳለች። ከምትሰራበት ቤት አሁን ላይ ተባራ ወደ ሀገሯ የገባችዋ ፈሪሃ አስፈላጊ እንደሆነች እና እንዲሁም ደግሞ ሀሮን እንደመታችው ባወቀው ሰዓት ነበረ ሻንጣዋን አዘጋጅታ ከቤት እንድትወጣ ያደረገቻት። አቶ ታዴ በነገሩ በጣም ተደናግጠዋል። ምክንያቱም ፈሪሃ የቤት ሰራተኛ ብቻ ሳትሆን እንደ ልጃቸው የሚሰማቸው ስሜት አለና ልጄ ነው የምትመስለኝ በማለት ሁልጊዜም የሚያቀርቧትን ፈሪሃን ዛሬ ከጎናቸው አጠዋታል። ሀሮን ስለ እውነት ብሎ ከመሰከረ ፈሪሃን ሊያድናት እንደሚችል ሁላችንም ታዝበናል። ግን ዛሬ ደግሞ በዛሬው ክፍል ምን ተከሰተ ካላችሁ፣ በዛሬው ክፍል ላይ በጣም ብዙ ነገሮች ተከስተዋል። ከዚህም መካከል ፈሪሃ ወደ ሀገሯ ብትሄድም አሁን ላይ የአባቷና እንዲሁም ደግሞ የወላጅ አባቷን የቤተሰቧን ፍለጋዋን እንደማታቋርጥ ተስፋም እንዳልቆረጠች የሚያሳዩ ፍንጮች ቢኖሩም ዛሬ ላይ ያለውን ነገር ለማስተካከል እየተሯሯጠች ትገኛለች። ምክንያቱም ደግሞ ፈሪሃ በጣም ታሳዝናለች። የማደጎ ልጅ ሆና ብታድግም ወላጆቿን ፍለጋ ግን አላቋረጠችም። አጎቷም እጅግ በጣም አዝነዋል። ስትመለስም ጉስቁል ያለ ፊቷን እየተመለከቱ አዝነው ነበረ። ታዴ ዛሬ ለመጀመሪያ ጊዜ ልጁን መናን ስትመታት ህይወት በአይኑ አያት። ምክንያቱም ደግሞ ህይወት ያናደዳት ነገር ቢኖር አሁን ላይ የቤት ሰራተኛ እንደመሆን ሆኖ የሚያስጠላ ነገር እንደሌለና የምትከትፈው ሽንኩርት አልከተፋት ብሎ ስቃዩን እያየች ነበረ። ምክንያቱም እሷ እየዞረች የሰው ቤት ፕላንና እንዲሁም ደግሞ የሰው ዶክሜንት ስትሰርቅ እንጂ እንደዚሁም ተጠምዳ የቤት ስራውን ሰርታ ትዳርንም ሆነ ልጆቿን የምታስተዳድርበት አቅም የላትም ነበር። እሷ ይሄንን ነገር ለማድረግ አቅሙ ስላልነበራት ፈሪሃን በማጣቷ ምክንያት አሁን ላይ መና ላይ ሄዳ የት ልትሄጂ ነው የምትኳኳዩ? በዚህ ሰዓት የምትኳኳዩ ቤት ሆነሽ ቤት ለመቀመጥ ለምን ትቀባቢያለሽ? በማለት ሄዳ ማይሆን ቃላቶችን አንድ እጇ ሽንኩርት በአንድ እጇ ቢላዋ ይዛ ነበር ሄደችው ወደ ክፍሏ። እንደዚህ አድርገሽ በሩን በርግደሽ ገብተሽ ስለማታቂ ነው
ምን ነው በሰላም ነው? ቀስ ብለሽ ታዲያ ሌላ ጊዜ አንኳኩተሽ ጠይቀሽኝ ነበር ምትገቢ በማለት እንግዲህ ሁለታቸው ሰጣ ገባ ውስጥ ገብተዋል። አሁን ላይ የአባቷ ሚስት የሆነችቷ ህይወት በጣም ከባድ ችግሮችን ልትፈጥር ዝግጅት ላይ ባለችበት ሰዓት ላይ ብቻዋን ሆና መና ልታሸንፋትና እንዲሁም ደግሞ ብዙ ነገሮችን ልታደርጋት ብትችልም እንኳን አሁን ምንም አይነት ነገር ማድረግ አትችልም። አንደኛ አባቷ እጅግ በጣም አብዝቶ እንዲወዳት ለማድረግ ፈሪሃን ከዚህ ቤት ማስወጣት አንዱ ትልቁ ዓላማና እቅዷ ነበረ። ግን ደግሞ ያ እቅድ ሳይሳካላት ቀርቷል። ፈሪሃ ከወጣችበት ጊዜ ጀምሮ የአባቷ ፊት መኮስኮስና ከሁሉም ነገሩ ከራሱ ጋር አለመሆኑን የተመለከተችው መና እጅግ በጣም ተደናግጣለች። የባሰ ነገር አመጣሁኝ በማለት ምክንያቱም ደግሞ አሁን ላይ እያንዳንዱ ነገር ግልጽ ብሎ የታያት ከረፈደ ነው። መና እግሯ ላይ ወድቃ እየለመነቻት ነበረ። ፈሪሃ እባክሽ መና አትስደጅኝ እያለች ስትለምናት እንደ ቤት ሰራተኝነቷ እንደ ባሪያና እንደ ሞግዚትነቷ የሚያስፈልጋትን ነገር ሻንጣዋን ጠቅልላ ወደ ደጅ ስትወረውራት እየተለመነች ነበረ። በዛ ሰዓት አሻፈረኝ አለች መና። ይህን ሁሉ ያደረገችባትን የህይወትንና እንዲሁም ስሜታዊ ሆና እዛ ላይ ተዘርሮ የወደቀውን ልጅ ስትመለከት ነበረ። ግን ደግሞ በተባጻፈው አሁን ላይ የደረሰባት በደልና እሴቃይ እጅግ በጣም የሚያናድድ ቢሆንም ፈሪሃ ግን የይቅርታና መልካም ልብ እንዳላት ታስታውቃለች። አሁን ቤተሰቦቿ ጋር ብትሄድም ልቧ ያለው እዚህ ነው። ምክንያቱም ደግሞ ለፈሪሃ ታዝናለች። ፈሪሃ ለመና ታስብላታለች። እህቷ ናት። ባትነግራቸውም ባያውቋትም ትክክለኛ የቤቱ ልጅ እንደሆነች ቀኑ ደርሶ ሰዓቱ ደርሶ እስከምትናገር ድረስ የቤቱ ልጅ መሆኗን እስካሁን ድረስ ሰዓት ድረስ ማንም ሰው ባያውቅም እሷ በውስጧ ሚስጥር አድርጋ ይዘዋለች። አሁን ላይ የህይወት ልጄ ነው ብላ ያለችው በአሁኑ ሰዓት ላይ ለፈሪሃ የሚሰማው ስሜት ለየት ያለ ስሜት በመሆኑ ምክንያት እቅዷንና ሀሳቧን እንዲሁም ደግሞ ልተገብረው ያሰበችውን ነገር ከመተግበር ይልቅ ወደ ፍቅር እያደላ የመጣበት ሁኔታ አለ። አሁን ላይ ህይወት አልዋጥላት ያለው ብዙ ነገሮች ቢኖሩም ግን ደግሞ በተደጋጋሚ የሚደወሉ ስልኮቿ አሁን ላይ ጋሽ ታዴም እየነቁባት የመጡ ይመስላሉ። ጋሽ ታዴ ተደጋጋሚ አንድ ስልክ ጥሪ ስታስተናግድ ይሰማሉ። ይህም ደግሞ በእንቅልፍ ሰዓትና የሆነ መጥፎ አሳቻ ሰዓት ላይ እኩለ ሌሊትና እንዲሁም ሰው በተኛበት ሰዓት ላይ አንድ የስልክ ጥሪ ይጮኋል። በተደጋጋሚ ሲጮፍ እናቴ ናት በማለት በመርበትበት ድምጿን ስልኮቿን ታነሳለች። እንዲሁም ደግሞ ስልኳን ትደብቃለች። ታዴ ግን ዛሬ ከእጇ መንጥቋታል። ምክንያቱም ደግሞ ሰው ታሞ ሊሆን ይችላል፣ ወይም ደግሞ ፈሪሃ ልትሆን ትችላለች፣ ወይ ደግሞ ሌላ ሰው ሊሆን ይችላል። አስቸኳይ የተፈለገ ስልክ ሊሆን ስለሚችል በማለት አሎ ማነህ ምንድነህ ብሎ ቢልም መልስ አጣ። ምክንያቱም ደግሞ ይህን የሚያደርገው የእሷ የሆነው ፍቅረኛዋ ነው። ጋሽ ታዴን የቀረበችው ለገንዘቡና ሀብትና ንብረቱን ሙልጭ አድርጋ ከዛም በኋላ ጥላው ለመሄድ ሀሳቧና ፕሮግራሟ እንዲሳካላት ፈልጋ እንጂ እሷ ጋሽ ታዴን ወዳው ወይም ደግሞ አፍቅረው አይደለም እዚህ ቤት የመጣችው። ይሄንን ጋሽ ታዴ አያውቅም። በፍጹም ይሄንን የማያውቀው ጋሽ ታዴ በአሁኑ ሰዓት ላይ በዚች ሴራ ውስጥ እንደገባ ወጥመድ ውስጥ በፍጹም ጠርጥሮም ስለማያውቅ ግን ደግሞ የስልክ ጥሪው አጠራጣሪ እየሆነ መጥቷል። መና በአሁኑ ሰዓት ሽንኩርቱን ነይ ክተፊ ብላ ኩሽና በወሰደቻት ሰዓት ስልኩን ጥላ ታዴ ጋር ሊሄድ ነው በማለት ህይወት እሷን ጥላት ሽንኩርቱን እንድትከትፍ ካደረገቻት በኋላ ስልኳንም ከሽንኩርቱ መክተፊያ አጠገብ ላይ ነበር ቁጭ አድርገው ሄደችው። በዛ ቅስፈት ነበረ ስልኩ የጮኸው። ሲጮህ ማይላቭ ይላል። ማይላቭ የሚል እንዴት ማን ነው ማይላቭ ብላ ደግሞ ማንን ነው ሴቭ ያደረገችው በማለት ስልኩን ብድግ ያደረገችው መና እየተደመመች እየተገረመች ነበር። መና ሄሎ ብላ ስትል ምንም አይነት ድምፅ የለም። ከደቂቃዎች በኋላ ትመጣለች ህይወት። ህይወት በመጣችበት ቅስፈት ነበር የኔን ስልክ ነው አንቺ ያነሳሽው በማለት ስትጠይቃት አዎ የእሷን ስልክ እንዳነሳችውና የማን ነው ማይላቭ ብለሽ ሴቭ ያደረግሽው ማን ነው ስትል እናቴ ናት በማለት ውሸት ስታደርግ አሀ አለችና እናት ከመቼ ወዲህ ነው ማይላቭ ተብሎ ሴቭ የሚደረግ በማለት ነገር ስትበላ ታያታለች። ፈሪሃ አልተሳሳተችም። ለካ ፈሪሃ እውነት ነበራት በማለቷ ብቻ
ህይወት እጇን አንስታ በጥፊ ስትመታት አቶ ታዴ ከክፍላቸው ሲወጡ እኩል ሆኑ። ኩሽናው ውስጥ ምን ይፈጠር ይሆን? ቀጣዩ ክፍል እጅግ በጣም አጓጊና እንዲሁም ደግሞ በጣም ደስ የሚል ነገር ይኖረዋል። ምክንያቱም ህይወት ሴራዋ እንዲታወቅባት እያደረገች ትገኛለች። አሁን ላይ ትዕግስት ያጣችው ህይወት በገዛ እጇ ከዛ ቤት ያለ ቀኗ ለመውጣት ዳዴ እያለች ትገኛለች። ሌላው ነገር ፈሪሃ ወደ አጎቷ ቤት ብትሄድም አጎቷ ቤት ያለው ነገር ቆይታ ደስ ይበልም ደስ አይበልም ባለችበት ትቆያለች። ግን ደግሞ አሁን ላይ ሀሩን ወደ እሷ ሊሄድ ዝግጅት እያደረገ ይገኛል። ምክንያቱም ፈሪሃን ይፈልጋታል፣ ለብዙ ነገር ጥያቄም ይፈልጋታል። ያሰበውንና እቅዱን ለማሳካት ውሳኔ ላይ ደርሷል።